እንደዚህ ይላል ትንቢተ ኤርምያስ ምዕራፍ 20 ቁጥር 11 ላይ እግዚአብሔር ግን እንደ ኃያልና እንደ ጨካኝ ከኔ ጋራ ነው። ስለዚህም አሳዳጆቼ ይሰናከላሉ፣ አያሸንፉም፣ አይከናወንላቸው፣ በጽኑ እፍረትም ያፍራሉ፣ ለዘላለምም በማይረሳ ጉስቁልና ይጎሰቁላሉ። ኤርምያስ በዚህ ቦታ ላይ የእግዚአብሔርን ቃል ሲናገር እግዚአብሔር ግን እንደ ኃያል እንደ ጨካኝ ከኔ ጋራ ነው። ከላይ ጀምሮ የእግዚአብሔርን ቃል ስታዩ በዚህ ቦታ ላይ ኤርምያስ ያለበት ነገር አለ። ስለዚህ ብዙ ጊዜ የራሱ የሆኑ የሰላሜ ሰዎች የሚላቸው ወዳጅ የሆኑ ሰዎች መውደቁን የሚጠባበቁ መጥፋቱን የሚጠባበቁ ሰዎች ነበሩ። ስለዚህ እነዚህ ሰዎች ክሰሱት፣ እኛም እንከሰዋለን፣ ምክንያት እናገኝበት እንደሆነ በእጃችን ላይ እንዲወድቅ ብለው ሲናገሩ ታላችሁ። ግን ወደ ኤርምያስ ሲጠጉ የሰላም ሰው ናቸው። ከኋላው ግን ክፋትን ያስባሉ። ዛሬም ባጠገብህ ያለ ነገር ግን ክፋትን የሚያስብልህ፣ ባጠገብሽ ያለ ነገር ግን ጉድጓድ የሚቆፍርልሽ፣ ባጠገብህ ያለ ግን ያንተ መውደቅ የሚጠባበቅ ጠላት አለ። አንድ ነገር እዚህ ቦታ ላይ እግዚአብሔር ቃል ሲናገር እግዚአብሔር ግን እንደ ኃያልና እንደ ጨካኝ ከኔ ጋራ ነው አለ እና እንደ ጨካኝ ከኔ ጋራ ነው። ስለዚህ አለ አሳዳጆቼ ይሰነካከላሉ። ዛሬ መጥፋትሽን የሚፈልግ ጠላት ራሱ ይሰናከላሉ፣ አያሸንፉኝም፣ አይከናወንላቸውም አለ። በጽኑ እፍረትም ያፍራሉ። ስለዚህ መውደቅህንና መጥፋትህን የሚፈልግ ጠላት ራሱ ያፍራል፣ በማይረሳ ጉስቁልና ይጎሰቁላሉ አለ። በሕይወታችሁ ላይ በዘመናችሁ ላይ ተማምሎ የወጣ የትኛውም የጠላት እቅድ እግዚአብሔር አፍርሶታል። ጠላት ውርደትህን ሳይሆን ውርደትሽን ሳይሆን ክብርህን ያያል።